ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር አለው ፈጣሪ ይመስገን። እኔ ዛሬ ማለት ነው ልናገር የመጣሁበት ምክንያት በጣም ያየሁትን ነገር ዝም ብዬ ማለፍ ስላልቻልኩኝና በቃ ውስጤ ስላልተቀበለልኝ ይሄን ነገር ተናግሬ ከውስጤ ለማውጣት ፈልጌ ነው ማለት ነው። ምን እንደሚሰራና ምን እንደሚደረግ የኛ ኢትዮጵያ ቢሮ መሰሩ ሰዎች ማለት ነው። ብዙዎቻችሁ ግፍ ማትፈሩ፣ እግዚአብሔርን ማትፈሩ፣ ዛሬን በልታችሁ ዛሬ ተደስታችሁ ዛሬ ህይወታችሁ በቃ በደስታ ተሞልቶ መኖራችሁን እንጂ ነገ እናንተ ምን ይደርስብኛል፣ ልጅ ወልጄ ልጄ ምን ይደርስበታል ብላችሁ እንኳን አታስቡ። ላዝም እናንተ ማለት ነው የዛሬን ህይወታችሁ መኪና መያዛችሁ፣ ደስተኛ መሆናችሁ፣ በቃ ጥሩ ምግብ መብላታችሁን ብቻ ነው የምታዩትና እኔ ቢሮ ውስጥ ማለት ነው ብዙ ጊዜ ቢሮ ሄዳለሁ። የሚሄደው ለምንድን ነው? እኔ የምሰራው በካምፓኒ ነው እና የምሰራው ከአረቦች ጋር ነው። እኔ ከኢትዮጵያኖች ጋር አይደለም የምሰራና ያው ኮንትራቴንም ጨርሼ እዛ ነው የሚሄደው። ደሞዜንም ልቀበል በኢቴም ነው ካርድ ላይ ነው ማወጣ፣ እዛ ነው የሚሄደው። በቃ በዚህ ምክንያት ብዙ ነገሮችን አያለው ማለት ነው። እና ከዚህ ከማያቸው ነገር ውስጥ በጣም ይሄን ቪዲዮ ልሰራበት የፈለኩት ምክንያት አንድ እህታችን ኢትዮጵያዊ ናትና ከመጣች 1 ዓመት ሆኗታል። እና 1 ዓመት የሆናትም ያማት ነበረ። በቃ ያመማት ትሰራለች፣ ሐኪም ቤት መዳሟ ትወስዳታለች፣ መድኃኒት ትገዛላታለች፣ ኪኒን የሚዋጥ ምናምን እሱን እየዋጠች ሰውነቷ ልቅ ብላለች። ልጅቷ የሚያማት ሆዷ ውስጥ ነው እና መስራት አልቻለችም። ከዓመት በኋላ መዳሟን አናገረቻት። መዳም በቃ እኔ አገሬ ልግባ እና አልቻልኩኝም ብላ ስትላት ትኬትሽን ገዝተሽ አገር መግባት ከቻልሽ መግባት ትችያለሽ ብላለቻት ማለት ነው። እች ልጅ የአንድ ልጅ እናት ናት፣ ባለትዳር ናት። እና መዳሚቷ እሺ ካለቻት በኋላ ቀጥታ ወዴት ነው ያመጣቻት? ቢሮ ነው ያመጣቻት ማለት ነው። ቢሮ አምጥታት ከንስል አድርጋት እዛው ፓስፖርቷንና ካንስሌሽኗን ቢሮዋ የለችም ነበረ፣ ወደ ኢትዮጵያ ተሳፍራለች። እና ለማን ትሰጣለች? ለአረቦች ትሰጥና እሷ ትሄዳለች፣ መዳሟ ማለት ነው። ልጅቷ እኔ እዛ ነበርኩኝ ስትመጣ አረብ ሀገር የምትኖር ሴት ልጅ አትመስልም። በቃ የመጨረሻ ማለት ሰውነቷ አልቀዋል። የለበሰችው እዚህ ግባ የማይባል ነው። ይዛ የመጣቻት ሻንጣ 10 ኪሎ ከኢትዮጵያ የመጣቻት ሻንጣ ናት። ስልክ 2 ስልክ ይዛለች። ስልኳ ወጥቶ ወሰደባት። ምንድነው ፓስፖርቷ ተያዘባት። ከዛ በኋላ ያለው ነገር ተደውሎ ለቢሮዋ አገር ልትገባ ነው ልትሳፈር ነው ትኬት ገዝታ ሲባል ምንድን ያለችው? እኔ ሳልመጣ አገር አትገቢም። መዳሟ ብር አልተቀበለችም፣ ከንስል አረገቻት። በነፃ ነው የለቀቀቻት። ምክንያቱም እች ልጅ ታማሚ ናት። አንድ ሰው ከታመመ አቅሙ ካልቻለ ሙሉ ጤና ሲኖረን እኮ ነው ሰው ሀገር መተን ስራ መስራት የምንችለው። እኛ ከሀገራችን ስንመጣ ጤነኛ ሆነን ተመርምረን ነው ሜዲካል ወስደን ነው የምንመጣ። ግን በሆነ ምክንያት ደግሞ እንታመማለን። በምንታመምበት ሰዓት እኮ መንግስት ያስቀመጠው ነገር አለ። አንድ ሰው ጤናው ታይቶ ሕክምና አድርጎ ጤናው ትክክለኛ ካልሆነ መስራት ካልቻለ ወደ ሀገሩ ይገባል የሚል ትምህርት ተምረናል፣ ማህበራዊ ላይ ማለት ነው። እና እች ልጅ ምንድነው ያደረገቻት? አሰረቻት። እንዳትሄድ እኔ ሳልመጣ ብላ አለቻት። ከዛ ማታ በቪዲዮ ኮል አውርታት ከኢትዮጵያ ሆና ማለት ነው ምንድነው ያደረገችው? ከዚህ እኔ ግማሽ ብር ሳከፊ አትሄጂም ወደ ሀገርሽ። የምን ግማሽ ብር ነው ለአንቺ የሚከፈለው? የምን ግማሽ ብር? እኔ በሰዓቱ እዛ ነበርኩኝና ልጅቷን አይቻታለሁ። ያለችበትን ቤት አውቃለሁ። የኔ ካምፓኒና የእሷ የምትኖርበት ቤልጅን አንድ ቦታ ላይ ነው ያለነው። ልጅቷን እዛ አፍና ታስቀምጣታለች። እኔ ደግሞ ወደ ስራዬ ተመልሼ መጥቻለሁ። ልጅቷ የመጣችው በ2026 ቀን 10 ላይ 5ኛ ወር ነው የመጣችው ወደ ቢሮ ማለት ነው። እኔ ትላንትና የሆነች ልጅ እሷ የኛ የካምፓኒ ሰራተኛ አለችና
እሷን ደውዬ ስጠይቃት ከዛ ቤት አልወጣችም አልተሳፈረችም ነው ያለችኝ። እች ልጅ እኮ ትራንስፖርቷን ራሱ ከባሏ ላይ ገና የአንድ ዓመት ብር አስቡት። አንድ ዓመት ሰርታችሁ ምን ያህል ብር ነው? አንድ ዓመት ሰርታችሁ የመጣችሁበት ታነሳላችሁ። ለልጇ ወጪ ያለ የሆነ ነገር ይሄኔ ብሩ ጠፍተዋል። የአንድ ዓመት ብር የለም አይደል? እሱ ገና ከሱ ላይ ነው ትኬት ቆርጦ ማለት ነው ወደ ሀገር እንድትገባ እየተነጋገረችው ከባሏ ጋር ቦይስ ብቻ አስቀመጠች። ስልኳ ተወሰደ እና ምን ልላችሁ ፈልጌ ነው ሰው በሬሳ ራሱ ብር ትበላላችሁ ለማለት ፈልጌ ነው። ልጅቷ የለችም። በቃ ስትመጣ ሰውነቷ አልቀዋል። የለበሰችው ልብስ እዚህ ግባ የማይባል ነው። 10 ኪሎ ሻንጣ ናት የያዘችው። ከኢትዮጵያ የመጠችበትን ነው ሻንጣዋ ራሱ። ተቃጠልኩኝ ስትል ትኩስ ወተት ገዝቼ ቀዝቃዛ ወተት ገዝቼ ሰጥቻት አሁን ተረጋጋሁኝ አለችኝ። ውስጧ ደክሟል፣ የለችም። በቃ እኔ የምበላትን ምሳ ነው ከኔ ጋር አንድ ላይ የበላ ነው እዛ በሰዓቱ። ግን እኔ እዛ ጋዛ እስካሁን ድረስ እዛ ብኖር የሆነ ነገር ፈጥር ነበረ። ግን እኔ ወደ ስራ ገባሁኝ። አሁን ትላንት ደውዬ አገር ገብታለች ወይ ስል አልገባችም ብለው አሉኝ ማለት ነው። እና እኔ ይሄንን ምላችሁ መንግስት ለዚህ ጉዳይ እውነት የምትሰማኝ ከሆነ መንግስት ራሱ ለዚህ ጉዳይ እርምጃ መውሰድ አለበት። አንድ ሰው እየታመመ መስራት እንደሌለበት እስከታወቀ ድረስ እዛ ጋር ታፍና የተቀመጠች እኔ የልጅቷ ቁጥር አለኝ፣ የቢሮዋ ቁጥር አለኝ። እኔ ምንም የምታመጡ ሰዎች የላችሁም እዛ ጋር ማለት ብዙዎቻችሁ ብዙ ነገር ታደርጋላችሁ። ከደሞዛቸው ስራ እያስገባችሁ ከስራ ቦታ ሳይመቻቸው ሲቀር ወደ እናንተ ሲመጡ ከመዳም ጋር ትነጋገሩና ደሞዝ አላት። አዎ ደሞዛን አልወሰደችም። በቃ ደሞዟን ይዘሻት ነይ። ከዛ ምንድነው የምታረጉት? መዳም ደሞዟን ለእናንተ ትሰጣችኋለች። እናንተ ያንን ደሞዝ ትወስዳላችሁ። ከዛ ደግሞ ብሬን ስትላችሁ ስራ ስትገቢ ነው የምሰጥሽ። እሺ እሱ ህጉ ነው የሚለው ስራ ስትገባ ይሰጣታል። ግን ስራ ሲገቡ አይሰጣቸውም ብራቸው። ምንድነው እየተደረገ ያለው? እሷ ስራ ከገባች በኋላ ምንድነው ብሬ ስትል አይ ቀራማ ቆጥሮ ለቀራማ ከፈልኩልሽ። ላ ወላሂ እናንተ ናችሁ እንደ ቀራማ የምትከፍሉት። 10 ዓመት ቢቆጥርባት እናንተ ቀራማ አትከፍሉም። የሚቆጥረው እሷ ላይ ብቻ ነው። ቀራማ የሚከፍልላት ከፊሏ ብቻ ነው። ከፊሏም እሱም ደግ ከሆነ ነው። ብዙ ከቆጠረ እሱንም አይከፍልም። እና ደግሞ እያወቃችሁ አንድን ሰው ቀራማ እያለበት ትሰጡና ያንን ሰው እያመላለሳችሁ አመት ሙሉ እየሰራ ለእናንተ የሚሰጣችሁ ራሱ አለ። አሁን ለምሳሌ የሆነች ልጅ ከመጣች አመቷ ነው። ደሞዝ የ2 ወር ደሞዝ ብቻ ነው ሀገር የላከችው። ያ20 ቀን ትሰራለች፣ 1 ወር ትሰራለች። እሷ ቀራማ ስለሆነች ወረቀቷን መሰራት አልቻለም። ምንድነው እየተደረገች ያለችው? ደሞዟ እየተበላ ነው ያለው። እናንተ አንዳንዶቻችሁ አላችሁ ንጹዎች ማለት ነው። እኔም በደንብ ታቆኛላችሁ። በጣም ንጹህ ሰዎች አላችሁ። የሰው ብር ማትነቁም አላችሁ። እንደዛም ሆነ ደግሞ በሰው ብር የምትኖሩ አላችሁ። በሰው ደም የምትኖሩ አላችሁ። መልካምም እንዳለ ክፉም አለ። ስለዚህ እግዚአብሔርን እየፈራችሁ ከሆነ በራሳችሁ ዜጋ ላይ አትጫወቱ። በራሳችሁ ዜጋ አትጫወቱ። ደግሞ አዲሶች ማለት ነው ደሞዛችሁ በሚከለከላችሁ ሰዓት እዛው ሙዲሮች አሉ። ነገሩ ቢሮ ውስጥ እኮ አለ። የእናንተን ደሞዝ የሚጠይቅላችሁ አሉ ሙዲሮች አረቦች። ለነሱ ነግራችሁ ብራችሁን ተቀበሉ። ብሬ ካልተሰጠኝ ስራ አልገባም በሉ። ከዛው ቢሮ እያላችሁ ከዛ ወዲህ ብራችሁ ይሰጣችኋል። የነሱ ብር የምትበሉት እናንተ ማለት ነው። ለአንድ ደረቅ ዳቦ ነው። አንድ ዳቦ ከአንድ ኩባያ ሻይ ጋር ስለሚሰጧቸው ነው። እና የደረቀ ሩዝ ስለሚበሉ ነው። ደሞዛቸው በየሄዱበት እየሰሩ እየመጡ ብራቸው የሚበላ። አረ እግዚአብሔርን ፍሩ፣ ፈጣሪም ፍሩ። ፈጣሪም ብፈሩ ጥሩ ነው። ግን እኔ የተሰማኝን እና ውስጤ ላይ ያለው እኔ ከዚህ በፊት ድሮ ማለት ነው ስመጣ እዚያ ጋር ልጅ ሆኜ ነበር የመጣሁትና እመላለሳለሁ። የ3ኛ ጊዜ ነው እኔ ዱባይ እና የ1 ወር ደሞዝ ተበልቻለሁ። ልክ በማላቀው ሰዓት ማለት ነው። ግን አሁን እንኳን ደሞዜ ሊበላ ከአረቦች ጋር ነው ምሰራ። የኔ 1 ብር አይበላም። በኤቲኤም ካርዴ ነው ብሬን ማወጣ። ከማንም ጋር ንክኪ የለኝም። ካልሰራው ብቻ ችግሩ፣ ከሰራው ግን ችግር የለም። በካምፓኒ ስለሆነ ኮንትራት ጨርሼ ካምፓኒ ነው የገባሁት። እና እባካችሁ እግዚአብሔርን ፍሩ ነው የምላችሁ። አበቃው።